ምርቃታቸውን ተቀበሉ። አዎ መቄዶንያ ሀገር ውስጥ ያለ ሌላ ሀገር ነው የሚል ኮሜንት አየ። ትክክል ነው አይደል? እውነት ነው። እውነት እንደው ሲጎበኙ ካዩት ታሪኮች ውስጥ ብዙ ታሪኮች አሉ መቄዶንያ ውስጥ የሚነሱ ትልልቅ ጀግኖች አባቶች አሉ፣ ትልልቅ ባለሙያዎች አሉና እንደው እርሶን የሳቡት ነገር ምንድነው? በተለይ ካለው ሁኔታ ሌላ እንደው የሰሙት ታሪክ ያዩት ነገር ትልልቅ መሐንዲሶች ነበሩ። ያው ስጎበኝ ከነገሩኝ እና እኒህ መሐንዲሶች ስንት ቤት የሰሩ የገነቡ ነበሩ እና በሆነ ጊዜ ደግሞ እነሱ ፈርሰው እንደገና እነሱ ፈርሰው የሚገነባቸው አጥተው ስንት ቤት የገነቡ ሰዎች ወጥተው ፈርሰው አልባሌ ቦታ ላይ ሆነው እና ፈርሰው ሰውነታቸው በቁስል ተመቶ እንደነበረ እና ያ ሰው እዚህ ላይ ነበር ወድቆ የነበረው እንዲሆኖ ነበር አሁን ይሄው ብለው ያሳዩኝ ሰው እንደው ስጋችን ዋጋ እንደሌለው ምንመለከትበት ዛሬ ያለው ማለት ነገ ምንም በደቂቃዎች ምን እንደሚፈጠር ማናቀበት በተለይ በዚህ ዘመን አሁን ላይ ምንመለከተው አለው ማለት ከንቱ ነው። ተኝቶ አድሮ ጧት ላይ ለቅሶ ምንሰማበት በጣም ብዙ ነገር ነው ያለው። እንደዚህ ደግሞ ለሀገር ውለታ ይከፈሉ በጣም ለሀገር ትልቅ ስራ ይሰሩ ምናልባት ጧሪ ቀባሪ አጥተው የሚወድቁ አባቶች ደግሞ በጣም በርካቶች ናቸው አሉት። አሁን የተጠለሉት ብቻ አይደለም በየሰፈሩ ቱቦ ውስጥ በየሰፈሩ ድልድይ ውስጥ ያሉ እናትና አባቶች ደግሞ ብዙ ናቸው። እኔ ሁሌም የምለው ነገር ቀደምም ስናገር ነበር እያንዳንዱ ጉዟችን ያለ ምርቃት ከንቱ ናት። የትኛውም የምናገኘው ነገር ምርቃት ካልታከለበት ዋጋ የለውም ብዬ ነው የማምነውና ምናልባት ይህንን ፕሮግራም የሚመለከቱ የሚከታተሉ የምርቃትን ኃይል የምታውቁ በተለይ ደግሞ እኛ አሁን እጃችን ላይ ያለው ነገር እኛ ያደረግነው አይደለም፣ እግዚአብሔር የፈቀደው ነገር ነው። እጃችን ላይ ያለው የኛ አይደለም፣ ነገ ጥሎን የሚሄድ ነገር ነው። ያንን ደግሞ የእግዚአብሔርን ለእግዚአብሔር ነው መስጠት መቻል ያለብን። ዛሬ ወተን ስለገባን ገንዘብ ያገኘን አባታችን ስልክ ይቀበሉ። ተጀመረ። ሄሎ ሄሎ ላውድ ስፒከር ሄሎ ሄሎ ሃይማኖታዊ ግዴታሽን ነው የተወጣሽውና እግዚአብሔር ይባርክሽ። እጅግ ግዴታሽን ነው የተወጣሽውና እግዚአብሔር ይባርክሽ። እጅግ አመሰግናለሁኝ። በድርጅቱ ስም $100 እሺ። አስካለ ማርያም ኑሪልን። የእግዚአብሔር በረከት አይራቅሽ። ስለዚህ ተጀምሯል ማለት ነው። አሁንም $100 ተጀምሯል። አስካለ ማርያም ከቨርጂኒያ የተጀመረው በብፁዕነታቸው 50,000 ብር ነው የተጀመረው፣ ግን አሁንም ይቀጥላል። ስለዚህ አባታችንን ማግኘት ለምትፈልጉ ሁሉ በዚህ ሰዓት የምትደውሉበትን ስልክ ነግረናችኋል። ከመላው ዓለም እየደወላችሁ አባታችንን ማግኘት ትችላላችሁ። 0979 797979 በ0989 898989 እና በ0949 494949 ከመላው ዓለም አባታችንን ብለው የሚደውሉ ከሆነ እሳቸውን ማግኘት ማናገር ትችላላችሁ። በሀገር ውስጥ ላሉትም እንደዚሁ በ8131 እየደወሉ አባታችንን ማግኘት ይችላሉ። ምናልባት አንዳንድ የመጡ ጥያቄዎች ነበሩ። ስልኮች እስኪመጡ አባታችንንም እየጠየቅናቸው ቆይታ እናድርግ። ካገኘናቸው መጠየቅ ይገድ አይደለ? ብዙ ሰው ሲጠይቃቸው አልሰማንም፣ ግን እስኪኛ ዛሬ ከመጡ እንጠይቃቸው ብለን አባታችን እስኪ ስለ አስተዳደጎት በግሌ እኔ ብዙ አልሰማሁኝም። ሄሎ። አቤት። አባታችን እንደምን አሉ? እግዚአብሔር ይመስገን።
ከአሁን በፊት 40 ሺህ አስገብቼ ነበር። አሁን በሶስም 10 ሺህ አስገብቻለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ባደረጉት ሁሉ እግዚአብሔር ይስጥልን። አብሮ ይስጠን፣ እናመሰግን። አብሮ ይስጠን። የእግዚአብሔር አሜን አሜን። የእግዚአብሔር የበረከት እጆች አይታጠፉብሽ። አሁንም ይቀጥሉ። እንግዲህ ስልኮች እንጠብቃለን። ቅድም በነገርናችሁ ስልኮች እየደወላችሁ ብፁዕ አባታችንን ማግኘት ትችላላችሁ። ስለዚህ ከውጪም ከሀገር ውስጥም ስልኮች እንጠብቃለን። ቶሎ ቶሎ እንደሚደወሉም እንደዚሁ እናምናለን። እሳቸው ባሉት መሰረት ዛሬ የመቄዶንያ ቀን ነው ብለውናል አባታችን። ስለዚህ ሁሉ ንግግራችን ከመቄዶንያ ጋር የተያያዘ ይሆናል ማለት ነው አይደል? አዎ። ምናልባት ግን አሁን አብይ ጾም ላይ ነን ያለነው። የሙስሊሞችም ጾም ገብቷል እንደዚሁ። ያው አጽዋማት እኛ ለሰዎች ምን ተርፍበት ስለ ራሳችን ብቻ ሳይሆን ከሰዎች ጋር ሼር ምና ነገሮች በጣም ብዙ ናቸውና እንደው ከጾም ጋር ተያይዞ ያልናቸውና መልእክት ቢያስተላልፉ ዋጋው ምን ያህል ከፍ ያደርገዋል የሚለውንም በዛው ቢነግሩ። እውነት ነው። ምናድረው እንግዲህ ቁርስ ከተተወ ራትም እንደዚሁ ከተተወ ይህን ቆጥቦ የጾሙ መጨረሻ ላይ አባ እንግዲህ እያቋረጥነው ነው። መልካም ቅርታ አድርጉልን። ተነስቷል መሰለኝ። አዎ ተነስቷል። ሄሎ፣ እግዚአብሔር ይመስገን። ከባህር ዳር ነው የምደውለው። ከባህር ዳር። እሺ፣ እንደምን ዋል? እግዚአብሔር ይመስገን። እኔና እህቴ አስራታችንን እናጠራቅም ነበር እና እንደ አንድ ነገር ትልቅ ነገር ማድረግ ከቻለን ብለን ከሆነ ሰዓት በኋላ አስራታችንን እናጠራቅም ነበርና ለዚህ የተቀደሰ ሀሳብ አስራታችንን መቀበል መስጠት የምንችል ከሆነ ብለን እርስዎን ለማማከር ነበር የደወልነው። ይሁን ሰው ነው እየተሰራ ያለውና ጥሩ አስበሃል። አንተም እህትህም ጥሩ አስባችኋል። ሌላ ጊዜ ስለ አስራት የምንማማርበት መድረክ እንዳለ ሆኖ ዛሬ ግን እንዳሰባችሁ ለዚህ ዓላማ አውሉ። ጥሩ እድልም ጥሩ አጋጣሚም ነው። እሺ፣ ብፁዕ አባታችን የእርስዎን ፍቃድ ለማግኘት ፈልገን ነበረ። እኔም ጊዜም እስኪ ያስረዱ አንድ ጊዜ። ሄሎ ቆይ አንዴ ያስረዱሃል። እና አሁን ቁርሳችንን ቆጥበን የጾሙ መጨረሻ ላይ ያንን ደማምሮ መብላት ማለት አይደለም መጾም ማለት። ከጾም የምንበላውን ቁርሱን የተውነውን ቁርስ ለሌላ በመስጠት አሁንም አባታችንን ነው እንግዲህ አባታችን መልካም ይሆን። ሄሎ፣ አቤት አባታችን፣ እንደምናሉ እንደምናመሹ? እግዚአብሔር ይመስገን። ኢየሱስን ይባርኩን። ኃይለ ጊዮርጊስ ይባላሉ። አባታችን ስላየኖት በጣም ደስ ብሎናል። እግዚአብሔር ሁላችንን ይባርከን። ኃይለ ጊዮርጊስ፣ እኔም ደስ ብሎኛል ስለደወላችሁ። አሜን። በተለይም በዚህ ሰዓት እንግዲህ በረከቶትን እንድናገኝ ብለን ነው። ከዚህ በፊትም አስገብተናል። ልጆቼ ሰብለ ወንጌልና ወለተ መድህን ይባላሉ። ባለቤቴም አስካለ ማርያም እሷነች። መግባቶትን አሁን ስራ ላይ አይታ አባታችን ገብተዋል በረከት ለአቅብላ መልእክት ያደረሰችብኝና በረከቶት ይድረሰን አባታችን። እግዚአብሔር ሁላችሁንም ይባርካችሁ። ኃይለ ጊዮርጊስ አሜን። እሺ፣ $100 አስገብተናል። $100 የእግዚአብሔር የበረከት እጆች አይታጠፉባችሁ። ኃይለ ጊዮርጊስ እጅግ ትልቅ ወድቀው በሚነሱ ሰዎች ስም
እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። የእግዚአብሔር የበረከት እጆች አይታጠፉባችሁ። አሜን። የድሆቹ አምላክ ይደግፋችሁ። አሜን አሜን አባታችን። እሺ የኔ ጌታ። እሺ እሺ። ሄሎ። አቤት። አባታችን ቡራኬ ይድረሰን። እግዚአብሔር ሁላችንንም ይባርከን። እግዚአብሔር ይባርክሽ። አሜን አሜን። ዛሬ አስቤዎት ነበር በአንድ መድረክ እንደማገኘትና አሁን ዛሬ ሲመጡ በጣም የገረመኝና በሶስም 12,000 ብር አስገብቻለሁ። የእግዚአብሔር የበረከት እጆች አይታጠፉብሽ። አሜን። ያሽውን የጨበጥሽውን ሁሉ እግዚአብሔር ይባርክልሽ። አሜን አሜን አባታችን። ትልቅ ነገር ነው፣ ትልቅ ነገር ነው። ያየነው ነገር ከአይምሮ በላይ ነው እና ለዚህ ስራ ተባባሪ መሆን ሰው የመሆንንም ሃይማኖተኛ የመሆንንም ግዴታ መወጣት ነውና እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሜን አሜን አባታችን። ደርሶም እድሜና ጤና ይስጥልን። አሜን 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 አሜን።